ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፍጹም ተሾመ። ከ235 ሚሊዮን ብር በላይ ወጪ የተገነባው የከፋ ዞን ዋቻ ከተማ አስተዳደር የንጹህ መጠጥ ውሃ ግንባታም ተመረቀ። በፕሮጀክቱ ከ36000 በላይ ህዝብ ተጠቃሚ መሆን እንደሚችል የክልሉ ውሃ ማዕድንና ኢነርጂ ቢሮ ኃላፊ ኢንጂነር በየነ በላቸው ገልጸዋል። አንተነህ ፍቃዱ ተጨማሪ ያለው የዋቻ ከተማ አስተዳደር ከንቲባ አቶ ሁነኛው ታደሰ በንግግራቸው የብልጽግና ትሩፋት የሆነችና ብዙ ብሔር ብሔረሰቦች ተዋዶና ተከባብሮ የሚኖሩባት መሆኑን ተናግረው ለዘመናት የቆየውን የህዝብ ጥያቄ የሆነው የውሃ ፕሮጀክት አንዱ ነው ብለዋል። የብልጽግና ፓርቲ ትሩፋት የሆነች ከ11 ብሔር ብሔረሰቦች በላይ ተዋደው ተከባብረው ተዋልደው የሚኖሩባት ከአመት እስከ አመት የምርት አቅርቦት የማይቋረጥባት በተፈጥሮ ጸጋ ያሸበረቀችና ከለውጡ ወዲህ በፈጣን እድገት ላይ በምትገኘው ለምለሚቱ የፍቅር ከተማ ዋቻ እንኳን በደህና መጣችሁ ልላችሁ እወዳለሁ። በምድራችን ለሚኖሩ እልፍ ፍጥረታት ውሃ በህይወት የመቆየታቸውን እድል ከሚወስኑ ነገሮች አንዱ መሆኑ የማያሻማ ቢሆንም ለሰው ልጆች ደግሞ ከህልውናቸው ጋር የተሳሰረ መሆኑ ለጥያቄ የማይቀርብ ነው። ዛሬው ዕለት የምናስመርቀው ለትውልድ የሚተርፍ ንጹህ የውሃ መጠጥ ባለቤት እንዲህ በመሆኗ በመደጋገፍ በመተባበርና አብሮ በማደግ የሚያብነው ማህበረሰባችን የሚገኝባት ከተማ በመሆኗ ሁላችንም እንዲሁም እዚህ የተሰበሰቡና ይህንን መልእክት የሚሰሙ የግሉ ዘርፍ የኢንቨስትመንት ባለሀብቶች በከተማችን መጥተው ሁለንተናዊ ድጋፍ መንግስት እያደረገ በከተማችን ላይ ኢንቨስት እንዲያደርጉ እንዲሁም ተባብረን እንድንሰራና ተባብረን እንድንበለጽግ ጥሪዬን ማቅረብ እፈልጋለሁ። የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ለፕሮጀክቱ ስኬት የበኩላቸውን ድርሻ የተወጡትን አካላትና ተቋማትን አመስግነዋል። ከዋቻ ውሃ ችግር አንጻር ቅድም የሀገር ሽማግሌውም እንደገለጹት እጅግ በጣም ችግር የነበረው ዋቻ ከተማ ላይ የጤና ጣቢያ ተከፍቶ ወደ ሆስፒታል ካደገ በኋላ በውሃ ችግር ሕክምናውን ለማካሄድ የዋቻ ወይም የጨና ሆስፒታል ባለሙያዎች እጅግ በጣም ይሰቃዩ ነበር። ችግር ላይ ሆነውም ይህን ችግር ተቋቁሞ የህክምና አገልግሎታቸውን ይሰጡ ነበርና ዛሬ ይህን ችግር ተቋቁሟችሁ ለዚህ ነገር ስለበቃችሁ ላመሰግንም እናንተም ለብቻ እንደው በተለየ መልኩ እንኳን ደስ አላችሁ ማለት ፈልጋለሁ። የክልሉ ውሃ ማዕድንና ኢነርጂ ቢሮ ኃላፊ ኢንጂነር በየነ በላቸው ውሃ ፕሮጀክት ከ235 ሚሊዮን ብር በላይ የተገነባ ሲሆን በባስኬት ፈንድ በተገኘ ብድርና ከክልል እስከ ወረዳ ባሉ እርከኖች በወጪ መጋራት የተሸፈነ መሆኑን ተናግረው ፕሮጀክቱ በተመለከተ ከ235 ሚሊዮን ብር በላይ ወጪ ወጥቶበታል። ከ36000 ህዝብ በላይ ተጠቃሚ ማድረግ ችሏል ማለት ነው። እያስመረቅን ያለነው የዋቻ ከተማ መጠጥ ውሃ ፕሮጀክት በውሃ ልማት በውሃና ኢነርጂ ሚኒስቴር በኩል በተገኘ በውሃ ልማት ፈንድ በተገኘ ባስኬት ፈንድ በሚባል ብድር ስርዓት እና ከክልል ጀምሮ ከክልል አለ፣ ዞን አለ፣ ዞን አስተዳደር አለ፣ ወረዳ አለ፣ ከተማ አስተዳደር አለ፣ የከተማ ውሃ አገልግሎት አለ። እነዚህ በየድርሻ የየራሳቸውን ወጪ መጋራት በማዋጣት የተከናወነ ፕሮጀክት ነው። የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋገሾ በበኩላቸው ተመርቆ ለአገልግሎት የበቃው ይህ ፕሮጀክት ሁለንተናዊ ብልጽግናን የሚያረጋግጥ መሆኑን ተናግረው ሀሳብን በተጨባጭ ወደ ተግባር መቀየር የቻልንበት አንዱ ማሳያ ነው ብለዋል። ዛሬ እያስመረቅን ያለነው የማህበራዊ ልማት ዘርፍ አካል የሆነውን የንጹህ መጠጥ ውሃና ሳኒቴሽን አገልግሎት ለማቅረብ የሚያስችል የከተማችን ትልቁ አንኳር ችግር የሆነውን ጉዳይ የሚፈታ ታላቅ ፕሮጀክት እነሆ አስጀምረን ብቻ ሳይሆን አጠናቀን ለአገልግሎት ክፍት ስናደርግ የተሰማኝ ደስታ ጥልቅ ነውና የዋቻ ከተማ ህዝብ የዋቻ ከተማ አመራሮች በዚህ ሂደት ተሳትፎ ያደረጋችሁ ሁሉ እንኳን ደስ ያላችሁ፣ እንኳን ደስ ያለን ለማለት ወዳለሁ። በምረቃው ስነ ስርዓት ላይ የተገኙ የውሃና ኢነርጂ ሚኒስቴር ዶክተር ኢንጂነር ሀብታሙ ተፋ በአገሪቱ ፍትሃዊ የንጹህ ውሃ ተጠቃሚነትን ለማረጋገጥ በትኩረት እየተሰራ እንደሚገኝና ከዚህም ውስጥ የዋቻ ከተማ የንጹህ መጠጥ ውሃ ፕሮጀክት አንዱ ነው ብለዋል። ኢትዮጵያ ውስጥ ባለፉት ዓመታት በጣም ፍትሃዊ ያልሆኑ ስራዎች ሲከናወኑ ቆይተዋል።
በተለይ በመሰረተ ልማት በተለይ በውሃ ዘርፍ ለዛም ማሳያ ከአንዱ ክልል ወደ አንዱ ክልል ያለው የውሃ ሽፋን ተመጣጣኝ ያልነበረ እንደ ሀገር ይሄን ያህል ህዝብ ውሃ ጠጥተዋል ብለን ስናወራ አንዳንድ ክልል እንኳን ክልል በዞን ደረጃም ውሃ የሚለላቸው በጣም ከፍተኛ ኢፍትሐዊ ስራዎች ሲከናወኑ ነበር። ዛሬ እነሆ የዋቻ ከተማን ጨምሮ ፕሮጀክቶችን ማስመረቅ ጀምረናል። በምረቃው ስነ ስርዓቱ ላይ የተለያዩ ስጦታዎችና የሰርቲፊኬት ሽልማት ለተለያዩ ተቋማትና አካላት ተበርክቶላቸዋል። በምረቃው ስነ ስርዓት የውሃና ኢነርጂ ሚኒስቴር ዶክተር ኢንጂነር ሀብታሙ ተፋ፣ የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋግሾ፣ የክልሉ መንግስት ዋና ተጠሪ አቶ ጸጌ ማሞን ጨምሮ የፌዴራል፣ የክልል፣ የዞን ከፍተኛ የስራ ኃላፊዎች፣ የዋቻ ከተማ አስተዳደር ነዋሪዎች ተገኝተዋል። በከፋ ዞን የጊምቦ ወረዳ ፖሊስ በጨራባ ቀበሌ በማህበረሰብ ደህንነት ፓትሮል ቅኝት የሰለጠኑ የህብረተሰብ ክፍሎችን አንጸባራቂ ማልበስ ስነ ስርዓት አካሄደ። ለሰላም ዘብ በመቆም ልማቱ እንዲፋጠን የድርሻቸውን እንደሚወጡ በቀበሌው በማህበረሰብ አቀፍ ደህንነት ፓትሮል ቅኝት የሰለጠኑ አካላት ተናግረዋል። ክፍል ያለው በምረቃ ስነ ስርዓቱ ላይ በመገኘት ንግግር ያደረጉት የጊምቦ ወረዳ ምክትል አስተዳዳሪና ጤና ጽሕፈት ቤት ኃላፊው አቶ አንዳርጌ ወንድሙ በዚህ ወቅት እንዳሉት ሰላም የሁሉም ነገር መሰረት ስለሆነ ህዝቡ ለሰላም በጋራ ሊቆምና ሊጠብቀው እንደሚገባ ገልጸው የጨራባ ቀበሌ ቀደም ሲል በተለያዩ የልማት ስራዎች ግንባር ቀደም ሲሆን አሁንም የወንጀል መከላከል ስራን ከፖሊስ ጋር በመስራት የቀበሌውን ሰላም ማረጋገጥ ይገባል ብለዋል። የወረዳው ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ አጥናፉ ጌታቸው በበኩላቸው መንግስት የዜጎችን ሰላምና ደህንነት ለማስጠበቅ በትኩረት እየሰራ እንደሚገኝ ገልጸው በጨራባ ቀበሌ ከዚህ ቀደም ታይተው የማይታወቁ ወንጀሎች እየተፈጸሙ በመሆናቸው ህብረተሰቡ ከፖሊስ ጋር በመቀናጀት አካባቢውን ከወንጀል ስጋት ነፃ ለማድረግ መስራት እንዳለበት አሳስበዋል። የጊምቦ ወረዳ ፖሊስ የማህበረሰብ አቀፍ ወንጀል መከላከል የስራ ሂደት አስተባባሪ ዋና ሳጅን ተሾመ ወልደ ስላሴ በወረዳው በ35ቱ ቀበሌዎች የገለልተኛ አማካሪና የማህበረሰብ ደህንነት ቅኝት በማሰልጠን ወደ ስራ በመገባቱ በገጠርና በከተማ ይፈጸሙ የነበሩ ወንጀሎች መቀነሳቸውን ገልጸው ህዝቡ ለሰላምና ጸጥታ ስራ በባለቤትነት እንደሚሰራና የገንዘብ መዋጮ በማድረግ አንጸባራቂ ገዝቶ በመስጠት ያሳየው ተነሳሽነት የሚደነቅ ነው ብለዋል። የጨራባ ቀበሌ ፖሊስ ኦፊሰር ዋና ሳጅን አዲሱ አዴሎ በቀበሌው ካሉ 18 መንደሮች 3 የስጋት መንደሮችን በመለየት የሚፈጸሙ የስርቆትና ግድያ ወንጀሎችን ለመከላከል ማህበረሰቡን በማወያየት የሰላሙ ባለቤት እንዲሆን የማድረግ ስራዎች መሰራቱን አስረድተዋል። በዚህም ከ18ቱ መንደሮች 5 አባወራዎችን በማህበረሰብ ደህንነት ፓትሮል ቅኝት በማሰልጠንና በሁሉም መንደሮች የጥበቃ ማማዎችን በመስራት የቀንና የማታ ሮንድ ጥበቃዎችን በማድረግ በቀበሌው ይፈጸሙ የነበሩ የወንጀል ስጋቶች መቀነሳቸውን ተናግረዋል። ከወረዳው የተለያዩ አመራሮች በቀበሌው የተመደቡ ሲሆን ቅድሚያ ለሰላም በመስጠት ከቀበሌ አመራሮችና ፖሊስ ኦፊሰሮች ጋር በመስራታቸው ለውጦች መኖራቸውን ጠቅሰው አሁን የተጀመረውን አንጻራዊ ሰላም ወደ ዘላቂ ሰላም ማሸጋገር ከሁሉም እንደሚጠበቅ አስረድተዋል። ለተመራቂዎች የወረዳው አመራሮች በተገኙበት የተዘጋጀውን አልባሳት የወረዳው ፖሊስ አዛዥ ኢንስፔክተር ተካኡቴ አልብሰዋል። የክልሉ ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ያነጋገራቸው የጨራባ ቀበሌ ተመራቂ የፓትሮል ቅኝት አባላት በወሰዱት ስልጠና መሰረት ፖሊስ ወንጀል ለመከላከል በሚያደርገው እንቅስቃሴ የበኩላቸውን ሚና በመወጣት የአካባቢውን ሰላም በማስጠበቅ ከወንጀል ስጋት ነፃ አካባቢውን በመፍጠር ለሰላም ዘብ በመቆም ልማቱ እንዲፋጠን የድርሻቸውን እንደሚወጡ ተናግረዋል። የባለድርሻ አካላት ቅንጅታዊ ስራ ለትምህርት ስልጠና ጥራት ወሳኝ ሚና እንዳለው የክልሉ መምህራን ማህበር አስታወቀም። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መምህራን ማህበር የ2016 ዓ.ም የ9 ወራት አፈጻጸም ግምገማ ባለድርሻ አካላት በተገኙበት በሚዛን አማን ከተማ አካሂዷል። በመድረኩ የክልሉ መምህራን ማህበር ፕሬዝዳንት አቶ አካሉ አለማየሁ የመምህራን መብትን ከማስከበር ጎን ለጎን የትምህርት ጥራትን ለማስጠበቅ የባለድርሻ አካላት ሚና ወሳኝ እንደመሆኑ ሁሉም ኃላፊነታቸውን ሊወጡ ይገባል ብሏል። የክልሉ ክህሎትና ቴክኖሎጂ ቢሮ ምክትል ኃላፊና የቴክኒክና ሙያ ዘርፍ ኃላፊ አቶ ምትኩ አስፋው በበኩላቸው የትምህርትና ስልጠና ጥራት ለማስጠበቅ በየደረጃ የሚገኙ መምህራን ማህበር ስራ አስፈጻሚዎች ኃላፊነታቸውን እንዲወጡም ጥሪ አቅርበዋል። የክልሉ ትምህርት ቢሮ ተወካይና መደበኛ ያልሆኑ ትምህርት ዳይሬክተር አቶ አስረሳ ዳሮ በበኩላቸው የትምህርት ማሻሻያ ስራዎች በየደረጃ ከሚገኙ መምህራን ማህበር ተወካዮች ጋር በቅንጅትና በቁርጠኝነት ሊተገበሩ ይገባል ሲሉ አስተያየታቸውን ሰጥተዋል። መረጃው የተገኘው ከክልሉ መምህራን ማህበር ድረገጽ ነው። የህዝብ ተወካዮች ምክር ቤት በ6ኛ መደበኛ ስብሰባው የገጠር መሬት አስተዳደር አጠቃቀም ረቂቅ አዋጅን በሙሉ ድምፅ አጽድቋል።
የሕግና ፍትህ ጉዳዮች ቋሚ ኮሚቴዎች ረቂቅ አዋጁን አስመልክቶ ለምክር ቤቱ ሪፖርትና የውሳኔ ሀሳብ አቅርበዋል። ከኢዜአ ለተገኘ ዘገባ ምህረት ማሞ። ረቂቅ አዋጁ ከጊዜው ጋር አብሮ የሚሄድ የገጠር መሬት አስተዳደርና አጠቃቀም ስነ ስርዓት መዘርጋት የሚያስችል መሆኑ ነው የተገለጸው። ረቂቅ አዋጁ አርሶና አርብቶ አደሩ ከደረሰበት ሁለንተናዊ እድገት ጋር ኑሮ እንዲያሻሽል በንብረቱ መጠቀም እንዲችል የሚያደርግ ነውም ተብሏል። የግብርና ጉዳይ ቋሚ ኮሚቴ ሰብሳቢ ሰለሞን ላሌ እንዳሉት ረቂቅ አዋጁ ሴቶችን ጨምሮ ልዩ ድጋፍ የሚሹ ሰዎችን የመሬት ተጠቃሚነት ለማረጋገጥ የሚያስችል ነውም ተብሏል። አርሶ አደሩ ንብረቱን አስይዞ የፋይናንስ ድጋፍ እንዲያገኝና ምርትና ምርታማነት እንዲያሳድግ የሚያግዝ እንደሆነም ነው ያብራሩት። ምክር ቤቱና የሚመለከታቸው ቋሚ ኮሚቴዎች በረቂቅ አዋጁ ላይ ሰፊ ጊዜ ውይይት ማድረጋቸውና የሚመለከታቸውን አካላት ማወያየታቸውን አመላክተዋል። ምክር ቤቱ ረቂቅ አዋጁ ላይ በስፋት ከተወያየ በኋላ በሙሉ ድምጹም አጽድቋል። በሌላ በኩል ምክር ቤቱ የኢትዮጵያ ሜዳይ ኒሻና ሽልማት ረቂቅ አዋጁንም አጽድቋል። ረቂቅ አዋጁ እስካሁን ድረስ በተበታተነ መልኩ ዝርዝር ማስፈጸሚያ ደንብ ሳይኖረው ሲሰጥ የነበረው የሜዳይ ኒሻና ሽልማት ስነ ስርዓት ህጋዊ ስርዓትን ለማበጀት የሚያስችል መሆኑም ተገልጿል። በምክር ቤቱ የውጭ ግንኙነትና ሰላም ጉዳይ እንዲሁም የህግና ፍትህ ጉዳዮች ቋሚ ኮሚቴዎች ረቂቅ አዋጁ በሀገር በአህጉርና በዓለም አቀፍ ደረጃ ትልቅ ስራ የሰሩ ግለሰቦችን ተገቢ እውቅናና ክብር እንዲያገኙ የሚያስችል መሆኑንም አብራርተዋል። ምክር ቤቱ የፌዴራል ዳኞች አስተዳደር ጉባኤም የሁለት የፌዴራል ከፍተኛ ፍርድ ቤት ዳኞች የስራ ስንብትን አስመልክቶም ያቀረበውን የውሳኔ ሀሳብን ዝርዝር እይታ የሚመለከት ቋሚ ኮሚቴ መርቷል። የፌዴራል መንግስት ሰራተኞች አዋጅ ማሻሻያም፣ የኢትዮጵያ ደረጃ ረቂቅ አዋጅ፣ የህጋዊ ስነ ልክ ረቂቅ አዋጅና እንዲሁም ተጨማሪ እሴት ታክስ ረቂቅ አዋጅን ለዝርዝር እይታ የሚመለከታቸው ቋሚ ኮሚቴዎች መርቷል። የሚኒስትሮች ምክር ቤት ባካሄደው 32ኛ መደበኛ ስብሰባው በተለያዩ ጉዳዮች ላይ ተወያይቶ ውሳኔዎችን አሳለፈም። ምክር ቤቱ የተወያየባቸውና ውሳኔ ያሳለፈባቸው ጉዳዮች ሙሉ ቃል በባልደረባችን ክፍሌ ዓለሙ እንደሚከተለው ይቀርባል። ምክር ቤቱ በቅድሚያ የተወያየው በአራት የፋይናንስ ድጋፍና ብድር ስምምነቶች ላይ ነው። ለምስራቅ ኢትዮጵያ ኤሌክትሪክ ግሪድ ማጠናከሪያ ፕሮጀክት ማስፈጸሚያ ከአፍሪካ ልማት ባንክ የተገኘ የ52 ሚሊዮን የአሜሪካ ዶላር፣ ለስራ ፈጠራና የመሰረተ ልማት ግንባታዎች ፕሮጀክት ማስፈጸሚያ የሚውል ከጣሊያን መንግስት የተገኘ 10 ሚሊዮን ዩሮ፣ ለቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት ማስፈጸሚያ ከዓለም አቀፍ የልማት ማህበር የተገኘ 255 ሚሊዮን ዶላር እንዲሁም ለፓወር ሴክተር ሪፎርም ኢንቨስትመንትና ሞደርናይዜሽን ፕሮጀክት ምዕራፍ 1 ማስፈጸሚያ የሚውል 393 ሚሊዮን ዶላር ከዓለም አቀፍ የልማት ማህበር የተደረጉ የብድር ድጋፎች ናቸው። ከአፍሪካ ልማት ባንክ የተገኘው ብድር 0.01 በመቶ ወለድና ብድሩን በማስተዳደር ረገድ ለሚወጡ ወጪዎች 0.1 በመቶ የአገልግሎት ክፍያ የሚታሰብበት ሆኖ የ15 ዓመታት የችሮታ ጊዜን ጨምሮ በ40 ዓመት ውስጥ ተከፍሎ የሚጠናቀቅ ነው። ከጣሊያን መንግስት የተገኘው ብድር ከወለድ ነፃ ከመሆኑም በላይ የ16 ዓመት የችሮታ ጊዜ ያለውና በ30 ዓመት ተከፍሎ የሚጠናቀቅ ነው። ከዓለም አቀፍ የልማት ማህበር የተገኙት ብድሮች ወለድ የማይታሰብባቸው፣ ብድሮቹን በማስተዳደር ረገድ ለሚወጡ ወጪዎች 0.75 በመቶ የአገልግሎት ክፍያ ብቻ የሚታሰብባቸው፣ የ6 ዓመት የችሮታ ጊዜ ያላቸውና በ38 ዓመት ተከፍለው የሚጠናቀቁ ናቸው። ምክር ቤቱ ሁሉም ብድሮች ከሀገራችን የብድር አስተዳደር ፖሊሲ ጋር የሚጣጣሙ መሆናቸውን በማረጋገጥ በሙሉ ድምጽ ተቀብሎ ረቂቅ አዋጆቹ ለሕዝብ ተወካዮች ምክር ቤት እንዲተላለፉ ወስኗል። ሌላው ምክር ቤቱ የተወያየው የኢሚግሬሽንና ዜግነት አገልግሎት ባቀረባቸው 3 ረቂቅ አዋጆችና አንድ ረቂቅ ደንብ ላይ ነው። የመጀመሪያው የኢሚግሬሽን አዋጅ ቁጥር 354/1995ን ለማሻሻል የቀረበ ረቂቅ አዋጅ ሲሆን መሰረታዊ ከሆኑ መብቶች አንዱ የሆነውን የመዘዋወር ነጻነትን ለማስከበር የኢሚግሬሽን አገልግሎቶችን ለኢትዮጵያውያንና ለውጭ ሀገር ዜጎች በተሻለ ጥራትና ቅልጥፍና መስጠት እንዲቻል የተቀናጀ የድንበር ቁጥጥርና አስተዳደር ስርዓትን በመዘርጋት የተሟላ የመንገደኛ ቅድመ ጉዞ መረጃ መያዝ አስፈላጊ በመሆኑ ማሻሻያ ረቂቅ አዋጁ ተዘጋጅቶ ለሚኒስትሮች ምክር ቤት ቀርቧል። ሁለተኛው የኢሚግሬሽንና ዜግነት አገልግሎትን በድጋሚ ለማቋቋም የወጣው ረቂቅ አዋጅ ሲሆን ተቋሙ በሚሰጠው አገልግሎት የዜጎችን ፍላጎት የሚያሟላ የግልጽነትና ተጠያቂነት ስርዓት የሰፈነበት እንዲሆን የሀገራችንን ብሔራዊ ጥቅምና ደህንነት በሚገባ የሚያስጠብቅ ስልጣንና አደረጃጀት እንዲኖረው ማድረግ አስፈላጊ በመሆኑ ረቂቅ አዋጁ ተዘጋጅቶ ለሚኒስትሮች ምክር ቤት ቀርቧል። ሶስተኛው የሲቪልና ቤተሰብ ምዝገባ ረቂቅ አዋጅ ሲሆን የሲቪልና ቤተሰብ ምዝገባ ስርዓትን በማሻሻል አገልግሎት አሰጣጥን ቀልጣፋ፣ ተደራሽ፣ ግልጽና ውጤታማ ማድረግ የመንግስት አገልግሎት ሰጪ ተቋማት መሰረታዊ የዜጎችን መብትና ነጻነት ለማስከበር ሁሉን አቀፍ የምዝገባ ስርዓት መዘርጋት የሚገባ በመሆኑ ረቂቅ አዋጁ ተዘጋጅቶ ለምክር ቤቱ ቀርቧል። ምክር ቤቱም በቀረቡት 3 ረቂቅ አዋጆች ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል ወደ ሕዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምፅ ወስኗል። አራተኛው ምክር ቤቱ የተወያየበት ጉዳይ
የኢሚግሬሽንና ዜግነት አገልግሎት ለሚሰጣቸው አገልግሎቶች የሚያስከፍለውን ክፍያ ለመወሰን በቀረበ ረቂቅ ደንብ ላይ ነው። ተቋሙ የሚሰጣቸውን አገልግሎቶች ማስፋት፣ የአገልግሎቶቹን የጥራት ደረጃ ማሻሻል ብሎም የተጠቃሚውን ማህበረሰብ አቅም ባገናዘበ መልኩ አገልግሎት ለመስጠት ያወጡትን ወጪ መሸፈን የሚያስችል ስርዓት መዘርጋት በማስፈለጉ ረቂቅ ደንቡ ተዘጋጅቶ ቀርቧል። ምክር ቤቱም በረቂቅ ደንቡ ላይ ከተወያየ በኋላ ግብአቶችን በማከል በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ በስራ ላይ እንዲውል በሙሉ ድምፅ ወስኗል። በመጨረሻም ምክር ቤቱ የተወያየው በውጭ ጉዳይ ሚኒስቴር በቀረቡ ሁለት የሁለትዮሽ ስምምነቶች ላይ ነው። የመጀመሪያው በኢትዮጵያና በሩሲያ መንግስታት መካከል ያለውን የአየር አገልግሎት ስምምነት ወደ ላቀ ደረጃ ለማሸጋገር የተፈረመ ስምምነት ነው። ሌላው ስምምነት በኢትዮጵያና በኢንዶኔዥያ መንግስታት መካከል የዲፕሎማቲክና ሰርቪስ ፓስፖርት ለያዙ ሰዎች ቪዛን ለማስቀረት የተደረገ ስምምነት ነው። ምክር ቤቱም ስምምነቶቹ ቢጸድቁ ኢትዮጵያ ከሁለቱ ሀገራት ጋር ያላትን የሁለትዮሽ ግንኙነት ይበልጥ የሚያጠናክሩና በአገራቱ መካከል ያለውን ኢኮኖሚያዊና ማህበራዊ ትስስር የሚያጎለብቱ መሆኑን በመገንዘብ የስምምነቶቹ መጽደቅ የሀገራችንን ጥቅም የማይጎዳ የተለየ ግዴታ የማያስከትል መሆኑን በማረጋገጥ ረቂቅ አዋጆቹን በሙሉ ድምፅ አጽድቆ ለሕዝብ ተወካዮች ምክር ቤት እንዲተላለፉ ወስኗል። ምንጫችን ፋና ብሮድካስቲንግ ኮርፖሬት ነው። ከውጭ የዜና ምንጮቻችን ወዳገኘናቸው መረጃዎች ስንሻገር ኢራን የሳምንቱ ረፍት ቀናትን ወደ አርብና ቅዳሜ አዞረች። ሐሙስና አርብ ደግሞ የሳምንቱ ረፍት ቀናት አድርጋ ስትጠቀም የቆየችው ኢራን ይህንን አሰራር እንደቀየረች አስታውቃለች። የሀገሪቱ ሕግ አውጪ ምክር ቤት ባስተላለፈው አዲስ ትዕዛዝ መሰረትም በኢራን ምድር የሳምንቱ ረፍት ቀናት ወደ አርብና ቅዳሜ እንዲቀየርም ወስኗል። ከዚህ በፊት በነበረው የሥራ ቀናት አማካይነት ሰራተኞች በሳምንት መስራት ከሚጠበቅባቸው ጊዜ 44 ሰዓት የነበረ ሲሆን በአዲሱ ሕግ መሰረት ደግሞ የሥራ ሰዓታቸው ወደ 40 ሰዓት ዝቅ ብሏልም ተብሏል። እንደ አልአረቢያ ዘገባ ከሆነ ጉዳዩ በሀገሪቱ ዋነኛ መከራከሪያ አጀንዳ የነበረ ሲሆን በሀገሪቱ ሕግ አውጪ ምክር ቤት ሰፊ ክርክር ካደረገ በኋላ በአብላጫ ድምፅ አጽድቆታል። የቦይንግ ኩባንያ ካሳ ለመክፈል የገባውን ስምምነት በመጣስ ከተጎጂ ቤተሰቦች ጋር ከህግ ውጭ ስምምነት ለማድረግ መሞከሩን ተከትሎ ክስ ሊቀርብበት መሆኑን የአሜሪካ ፍትህ ዲፓርትመንት አስታውቋል። ክፍል ያለሙ ተጨማሪ ያለው የአሜሪካ ፍትህ ዲፓርትመንት አቃቤ ህጎች በፈረንጆቹ 2018 እና 2019 በደረሰው ሁለት የቦይንግ 737 ማክስ አውሮፕላን አደጋ ህይወታቸውን ካጡ ተጎጂ ቤተሰቦች ጋር ዝግ ስብሰባ ማድረጉ ተገልጿል። በስብሰባውም ኩባንያው ከህግ ውጪ የተጎጂ ቤተሰቦችን በማግባባት ክሱ እንዲቋረጥለት ለማድረግ መሞከሩን የተጎጂ ቤተሰቦች አስረድተዋል። በፍትህ ዲፓርትመንት የማታለል ወንጀል ክትትል ክፍል ኃላፊ የሆኑት ግሌን ሌዮን ኩባንያው በአሜሪካ በፈረንጆቹ 2021 የተወሰነውን የጸረ ማጭበርበር ህግ ተላልፎ መገኘቱን ገልጸዋል። በዚህም የአሜሪካ ፍትህ ዲፓርትመንት እስከ ፈረንጆቹ ሐምሌ 7 2024 ድረስ በኩባንያው ላይ በማጭበርበር ወንጀል ሌላ ክስ እንደሚመሰርትበት አስታውቋል። የቦይንግ ኩባንያ ቀደም ሲል ከተጎጂ ቤተሰቦች የቀረበበትን ክስ ተከትሎ $2.5 ቢሊዮን ካሳ ለመክፈል ስምምነት ላይ ደርሶ የነበረ ቢሆንም ስምምነቱን በማፍረስ ክሱን ለማጭበርበር ሞክሯል መባሉን ኤንቲዲ ኒውስ ዘግቧል። በመጨረሻም ወደ ስፖርታዊ መረጃችን ስንሻገር የእንግሊዝ ፕሪሚየር ሊግ የዘንድሮ ውድድር ዓመት አሸናፊ ክለብን ለመለየት የፊታችን እሁድ በተመሳሳይ ሰዓት የሚደረጉ የመጨረሻ ሳምንት መርሃ ግብሮች ይጠበቃሉ። ሊጉን በመምራት ላይ የሚገኘው ማንቸስተር ሲቲ እንዲሁም ሁለተኛ ደረጃ ላይ የሚገኘው አርሰናል ዋንጫውን የማሸነፍ እድል ይዘዋል። ሁለቱም ክለቦች ዋንጫውን የማሸነፍ እድል ያላቸው መሆኑን ተከትሎ በኢትሃድና ኤምሬትስ ስታዲየሞች ሁለት ተመሳሳይ ይዘት ያላቸው የእንግሊዝ ፕሪሚየር ሊግ ዋንጫዎች እንደሚዘጋጁ ተገልጿል። በተጨማሪም በሁለቱም ስታዲየሞች 40 ሜዳሊያዎች እንደሚዘጋጁ የተገለጸ ሲሆን በአመቱ ውስጥ ቢያንስ 5 ጨዋታዎች ያደረገ ተጫዋች ሜዳሊያ እንደሚሰጠው ተጠቁሟል። እንዲሁም በሁለቱም ክለቦች ስታዲየሞች ለዋንጫ ድል ክብረ በዓል ለማዘጋጀት የሚያስፈልጉ ነገሮች ተዘጋጅተው አሸናፊው ይጠባበቃሉ ተብሏል። ክቡራትና ክቡራን ተመልካቾች ለዛሬ ከክፋ ቴሌቪዥን ያዘጋጀናቸው ዜናዎች የተከታተላችሁትን ይመስሉ ነበር። ከቀሪ የክፋ ቴሌቪዥን ፕሮግራሞች ጋር ቆይታ እንድታደርጉ ጋበዝኩ። ዜናውን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁ። መልካም ጊዜ